ከቲክቶክ መንደር አዲስ ነገር ተሰምቷል። ከዚህ ባለፈም እጅግ በጣም ብዙ የዛቻ መልእክቶችን እያስተናገደች ትገኛለች። እንደ ቀልድ ላይቭ ላይ የተናገረችውን ንግግር መዘዝ ይዞባት መጥቷል። እውነት ጃኒስ ታስራለች ወይንስ ነገሮችን ለማስተካከል ስትል ከሚዲያው ለቀናት ራሷን አግላለች? እውነታው ምንድን ነው? በኢትዮጵያ ከፍተኛ የቲክቶክ ተከታዮች ካሏቸው ቲክቶከሮች መካከል አንዷ የሆነችው ጃኒ ወይንም ስመኝ ገብሩ መታሰሯ ተሰምቷል። ሰሞኑን በቲክቶክ መንደር ላይ አዳዲስ ነገሮችን ወይም አዳዲስ ክስተቶችን እያየን ነው። ጃኒ እንደ ቀልድ ላይቭ ላይ የተናገረቻት ነገር ወይንም ንግግሯ በሪከርድ መልክ ወጥቶ የድሬዳዋ ወጣቶች ወይንም ህዝቦች አስቆጥቷል። ያቺም ንግግር እጅግ በጣም ብዙ መዘዞችን ይዛባት መጥታለች እና እስቲ እውነት ጃኒ ታስራ ነው ወይስ ነገሮችን ለማስተካከል ስትል ከሚዲያ ላይ ራሷን አግልላ ነው? ምን ተፈጥሮ ነው? እንደሚባለው እውነት ራሷን አግልላ ነው? ተደብቃ ነው? ምንድነው የተፈጠረው ነገር ስንል የቅርብ ጓደኞቿን ወዳጆቿን በስልክ አናግረናቸው ነበር። እናም እውነታውን የምንነግራችሁ ነው የሚሆነው። የድሬ ልጆችን በሶሻል ሚዲያ ላይቭ በቲክቶክ ፔጇ ላይ ላይቭ በምታወራበት ጊዜ አጸያፊ ንግግሮችን ተናግራ ነበር። ያቺም ላይቭ ናት እንግዲህ ላይቭ ላይ የተናገረቻት ነገር ናት እነዚህ መዘዞች ይዛባት የመጣችው እና ታስራለችም የሚባል ነገር አለ። ከዛ ራሷን ደግሞ አግልላ ነው የሚሉ አልጠፉም። እውነት የተፈጠረው ምንድነው? ከቅርብ ጓደኞቿ የሰማነውን ነገር እናሰማችኋለን። በተጨማሪ ግን ዋናው ሀሳብ ምንድነው? እውነት ተሳድባም ከሆነ ያለችውም ነገር ምንድነው? ይህንን ሲያል የሚያስቆጣ ነው ወይ? የመጀመሪያው ጥያቄ ነው። ሁለተኛው ደግሞ ተናግራም ከሆነ ደግሞ ትንሽ ግነት የታየበት ነው የሚሉም አካላት አሉ። ምንድነው የተፈጠረው? ምንስ ብላ ነው ይህን ያህል? ብዙዎች በድህነት ውስጥ ለሚኖር ሰው ከድህነት እንግዲህ ጃኒን ሁላችንም የምናውቃት ወጣት ናት ወይንም ገና ልጅ ናት። ብዙ ነገሮችን ለፍታለች፣ ብዙ ነገሮችን አድርጋለች። በዚህ እድሜዋ እንግዲህ ማንም ኢትዮጵያዊ የሚመኘውን ነገር እሷ አሳክተዋለች ብዬ ነው ማምነውን በግሌ። ሁሉም ሰው በህይወቱ እንግዲህ እናቱን ማስደሰት የማይፈልግ ሰው አለ ብዬ አላስብም። ጃኒም በቅርቡ ሁላችንም እንደምናውቀው ቲክቶክ ላይ በምታገኛት ኮይን ለእናቷ ቤት ገዝታ ሰርፕራይዝ እንዳደረገቻትና ለራሷም የምትፈልገውን አይነት ህይወት እንደምትኖር በጣም ውድ የተባለውንም መኪና ሰሞኑን እንደገዛች በሶሻል ሚዲያዋ ላይ አጋርታን ነበርና ለዚህም ሁላችንም ደስ ብሎናል። እንደ አንድ ኢትዮጵያዊ ደስ ብሎናል እና ደስታዋንም በላይክ ላይም ኮሜንትም ሼርም በማድረግ ብዙ ኢትዮጵያውያን ሀሳባቸውን ገልጸዋል። ወደ ዛሬው ቶፒክ እንመለስና ጃኒ የድሬ ልጆች ምን ብላ ነው ያስቀየመችው? እውነታው እንግዲህ ይሄ ነው። ሁላችንም እንደምናውቀው በቅርቡ ከቅርብ ጓደኞቿ ጋር ወደ ድሬ ሄዳ ነበረ ለመዝናናት እና እዛ የነበራቸውን ቆይታ እንዴት እንዳሳለፉ ላልሄዱት እዚህ ለነበሩት ጓደኞቻቸው እሷና ናሆም ፎንቴ ይመስለኛል ጆሲም ነበረበት ላይቭ ላይ እና በሚበሻሸቁበት ጊዜ ነገሩ ሲጀመር እንግዲህ ከመነሻው ብታዩ ናሆም ጃኒ ጠፍታ ነበር አንተ ነህ እንጂ ምናምን ቺክ ይዘህ ጠፍተህ ምናምን በሚለው ተጀመረ። ከዛ መሃል ላይ ስለ ድሬ ሴቶች የማይሆን ነገር ተናገረች ባለባበሳቸው ምክንያት። ያቺ ንግግር ናት እንግዲህ መዘዝ ይዛ አባት የመጣችው ማለት ነው። ሄደው ከተመለሱ በኋላ ስለ ድሬ እያብራሩና ስለ ቆይታቸው እየተበሻሸቁ ባሉበት ሁኔታ ነበር ይህንን አጸያፊ ንግግር የተናገረችው እና ያቺም የላይቭ ሪካርድ ናት ከወጣች በኋላ ብዙ የድሬን ልጆች ወይንም ወጣቶች ምንድነው የሚባለው ያስቆጣቸው ማለት ነው። ከዛ በኋላ ግን የድሬም ልጆች በተለያዩ የሶሻል ሚዲያዎቻቸው ላይ የተለያዩ ሀሳቦችን ስድቦችንም ሲያጋሩ ነበረ። ነገር ግን ጃኒ ልክ አይደለችም። አዎ በደንብ በቃ ሁላችንም የምንስማማበት ነገር ነው። ልክ አይደለችም። ምክንያቱም
ብዙ ጊዜ ስለ ድሬ ሲወራ ሰምተን እናውቃለን። የድሬ ሰዎች እንዴት ፍቅር እንደሆኑ የምናውቃትም ደግሞ እናውቃታለን። እና ሰው በቃ ረሃ ነው ከተባለ እንደዚህ አይነት የማይሆን ስያሜ እንድንሰጣቸው አይደለም። እንግዳ ተቀባዮች ናቸው። በደንብ እሷም ባይ ዘ ዌይ ብለዋለች። ዲቴሉ ይገልጻቸዋል አይደለም ያው የአፍ ወለምታ በምን አይታሽም እንደሚባለው ሆኖባት ነው። እና ከዚያ በኋላ በጣም ብዙ የስድብ ማዕቶች ወርደውባታል። ዛቻዎች፣ ማስፈራሪያዎችም እየደረሷት እንደሆነ እና እሷም ግን ሙሉ ቪዲዮውን እዩት፣ እኔ ፖይንት ይሄ አይደለም፣ ሁሉንም እንትን ጨፍልቄ አንድ ላይ ማይሆን ስያሜ ለመስጠት ፈልጌ አይደለም፣ ጀስት እየተበሻሸቅን ነበር። በዛ ውስጥ ነው ይሄን ቃል እንትን ያልኩት። ያንንም ማለቴ ልክ አይደለም። ይቅርታ በማለት ሀሳቦቿን በተለያዩ ሶሻል ሚዲያዎቿ እያጋራችም ትገኛለች። በራሷም 1 ሚሊዮን ፎሎወሮች ባሏት ፔጅ ላይም ይቅርታ ጠይቃለች። የድሬ ልጆችም በተገኙበት ላይቭ ላይም ገብታ ይቅርታ ጠይቃለች። ነገር ግን ይቅርታዋ ተቀባይነትን አግኝቷል ወይንስ ስቲል ጸቡ እንደቀጠለ ነው? ለምንስ ነው የታሰረችው? ካጠፋች ይቅርታም ከጠየቀች መታሰሯስ እውነት ነው ወይንስ ራሷን ከሶሻል ሚዲያ አግልላ ነው? ምን ተፈጥሮ ነው? ፖይንቱ አልገባንም ሲሉ ብዙ ሰዎች፣ ምክንያቱም ጃኒ ጠፍታ የማታውቅ ልጅ ለ2 ለ3 ቀን ላይቭ አይደለም ቲክቶክ ፔጇ ላይ ሶሻል ሚዲያዎች ላይ እየተገኘች አይደለም። ምንድነው የተፈጠረው? እሺ ብዙ ሰዎች አሁን ግራ እየተጋቡ ያሉበት ሁኔታ ነው ያለው። ያም ምንድነው? ጃኒ አጥፍታለች፣ አዎ አጥፍታለች። ነገር ግን ጥፋቷን አምና ይቅርታ ጠይቃለች። በተደጋጋሚ ይቅርታ ጠይቃለች። ይቅርታን በምትጠይቅበት ጊዜ ይቅርታዋን ለምን መቀበል አቃታቸው? ምክንያቱም ያው ድሬ ሲባል ሁሉም የፍቅር ሀገር ናት፣ የሚያውቃትም የማያውቃትም የፍቅር ሀገር ናት፣ እንግዳ ተቀባዮች ናቸው በማለት የሚገልጿት ሀገር ይቅርታን መቀበል እንዴት ከበዳቸው? የመጀመሪያው ነው። በሌላኛ ወገን ደግሞ ምን እየተነሳ ነው? እነሱ ይቅርታን ከተቀበሉ እንግዲህ ታስራለች ወይንስ አልታሰረችም ሌላ እሹ ቢሆንም፣ እኛ እንግዲህ ከቅርብ ጓደኞቿ የደረሰን መረጃ ምንድነው ይመስለኛል ግንቦት 28 በቦሌ ክፍለ ከተማ አካባቢ በሚገኝ እስር ቤት ጃኒ በቁጥጥር ስር እንደዋለች መረጃው ደርሶናል። ነገር ግን መታሰሯ ልክ ነው ወይንስ አይደለም? አጥፍታለች ኦፍ ኮርስ በደንብ በቃ ማለት ጥፋቷን እሷም አምናለች፣ ታስራለች። ነገር ግን ይህን ያህል አልተጋነነም ወይ? ምክንያቱም ስንት ወንጀል የሰሩ ሰዎች አሉ። እሷ እንደ እንትን ልጅ ናት፣ አጥፍታለች፣ ይቅርታ አድርጉላት። ሁሉም በየራሱ ሶሻል ሚዲያ ላይ የሚያጋራው ነገር ቢሆንም ከምንም በላይ እሷ አምናበትና ተጸጽታ ይቅርታ ጠይቃለች። ሶ ይህንን ነገር የድሬዳዋ ከተማ አስተዳደር እንዴት ለይቅርታ እንዴት ማለት ይቅርታ መቀበል እንዴት ይከብደዋል? የድሬ ወጣቶች ራሱ ኢቭን በፌስቡክም በቲክታክም ፔጃቸው ላይ በቃ ጀስት ይቅርታ ካለች ፍቅራችንን የምንገልጽበት ነው። በማወቅም ባለማወቅም ስማችንን አጥፍተዋለች። አዎ ያ ማንነታችንን አይገልጽም። ይምጡ፣ ፍቅራችንን ማንነታችንን እናሳያቸዋለን። እኛ የፍቅር ሰዎች ነን። የፍቅር ሰዎች ነን ስንባል በዚህ ልኩ እንግዲህ በዚህ መልኩ የዘቀጠ ማንነት እንዲሰጠን አይደለም። ይሄ አይገልጸንም በማለት በጣም ብዙ ሰዎች ወይንም የድሬ ወጣቶች ሀሳባቸውን እያጋሩ ነው። መጀመሪያ አጥፍታለች፣ ሰድባናለች ኢቭን ሲሉ የነበሩ የድሬ ወጣቶች ራሱ በቃ ይቅርታ ካለች ጥፋቷን አምናለች፣ ይቅርታን ልንቀበል ግድ ነው እና ትፈታ፣ እኛ ይቅርታን ተቀብለናል፣ ይሄ አይገልጸንም። ያው ሺቲ አይደለ ነገሩን ያመጣው የድሬ ልጆች አለባበስ ያው ሺቲ በብዛት እንደሚለብሱ ይታወቃል። እና እናቶቻችን አያቶቻችን የለበሱት ሺቲ እኛም እየለበስነው ነው፣ ልጆቻችንም ይለብሱታል። ነገር ግን ይሄ አይገልጸንም በማለት ብዙ የድሬ ልጆች ሀሳባቸውን ገልጸዋል። እና መታሰሯም አግባብ እንዳልሆነ አጥፍታለች፣ ነገር ግን ይቅርታ ከጠየቀች አይቀር ልንቀበላት ግድ ነው በማለት የሶሻል ሚዲያዎቻቸው ላይ ሀሳባቸውን
እያጋሩን ይገኛሉ። ታዲያ ከዚህ በላይ ግን ነገሮችን ማወሳሰቡ ለምን ተፈለገ የሚሉም ደግሞ አልጠፉም። ይህንን ግነት ልክ ይህም ማለት ግነቱም ልክ አይደለም በማለት እንግዲህ ሶሻል ሚዲያ ላይ ኢንፍሉዌንሰሮች ናቸው የምንላቸው ብዙ የሶሻል ሚዲያ አካላት ወይንም ሶሻል ሚዲያ ያላቸው ሰዎች ሀሳባቸውን ገልጸዋል። ለምሳሌ በቅርቡ እንግዲህ እንደምናውቀው ከዚህ በኋላ ምንም አይነት ስድብ አልሳደብም እኔ ስድብ አቁሜያለሁ እያለ ሲያወራ የነበረው ዮኒ ማኛም ሀሳቡን በዚህ ጉዳይ ላይ እንዲህ ሲል ገልጾታል። በራሱ ፔጅ ላይ ምን ብሏል? የድሬ ልጆች እንደውም በስድብ ትታወቃላችሁ። እናትህ እንዴት ሆን እንዲያት ሆን እያላችሁ ትሰዳደቡ የለ እንዴ? ምን ነው የዚችን ምስኪን ልጅ ህይወት ለማመሰቃቀል ሲባል አንድ ሆናችሁ በቃ አጥፍታለች መሳደቧ ልክ አይደለም። ነገር ግን እናንተም ጋር ደግሞ ስድብ ኖርማል በቃ በጣም እንደምትሰዳደቡ እናውቃለን። ይሄ ማለት አሁንም እሷ ያለችው ቃል ይገልጻችኋል እያልን ግን አይደለም። ጀስት ተሳድባለች፣ አዎ ተሳድባለች። መረጃውም አላችሁ አቅርባችኋል፣ ላይቭ ላይም ተናግራለች፣ ሪከርዱም ተገኝቷል። ነገር ግን ለዛም ደግሞ ከአንድም ሁለት ሶስት ላይቮች ላይ ተገኝታ በራሷን ፔጅ ይቅርታ ጠይቃለች። እና ምን ታድርግ? ይቅርታ ካደረግች ለምን ይቅርታዋን መቀበል አቃታችሁ ሲል በራሱ ፔጅ ተደምጧል። ሌላዋ ደግሞ ሊያ ሾው ናት። ሊያም ደግሞ ሀሳቦችን በብዙ መልኩ አይታዋለች። ምንድነው ያለችው? ጃኒ ይህን ነገር እንግዲህ ተናገረች የተባለው ይመስለኛል ከ6 ከ7 ቀን በፊት ነው። ነገር ግን የወጣባት በቅርብ ነው እንትኑ ሪከርዱ የተለቀቀባት ይመስለኛል ከ3 ቀን ምናምን በኋላ ነው የተለቀቀባት። እና ለምንድነው የዛን ዕለት ያልተለቀቀው? ለምን አልሰማነውም? ምክንያቱም ምን አመቻችታችሁ ነው በዚህ ጊዜ የለቀቃችሁት? መለቀቅ እስከነበረበት ልክ ሪከርድ ካደረጋችሁ በኋላ ልክ እንደበፊቱ ሁሉም ሰው መስማት ነበረበት። እና ለምን እኔም በሷ ስም ይቅርታ እጠይቃለሁ። ሁላችንም የምናውቃት ብዙ የለፋች ብዙ የደከመች ሌት ተቀን እንቅልፏን አታ ላይቭ ላይ ቆይታ በሰበሰበቻት ነገር ቤተሰቦቿን ለመጦር እናቷን ለማስደሰት ደፋ ቀና የምትል አንዲትን ምስኪን ልጅ በዚህ መልኩ ማንከራተት ልክ አይደለም። እኔ እንደሚመስለኝ ከሆነ ጃኒ አጥፍታለች፣ አዎ አጥፍታለች። ይቅርታም ደግሞ ለጥፋቷ ጠይቃለች። ስለዚህ ይቅርታ ልታደርጉላት፣ ይቅርታዋን ልትቀበሏት ይገባል። ምክንያቱም እኔም በአካል ድሬን አውቃታለሁ። ድሬን አይገልጻትም፣ የድሬ ልጆች አይገልጽም። ይሄ ነገር በቃ የተባለው ነገር ልክ አይደለም። ጃኒ በማወቅም ባለማወቅም አጥፍቻለሁ ይቅርታ ብላ ከጠየቀች ይቅርታዋን ልንቀበላት ይገባል። ነገር ግን እንደተባለውና ይሄ እንደ ፖለቲካው ሆን ብላ የድሬን ልጆች ለመጉዳት የድሬዳዋን ሕዝቦች ለማስቀየም ማንነት ያልተገባ ማንነታቸውን ልትለጥፍባቸው አይደለም። ስለዚህ ይቅርታ ከጠየቀች ይቅርታዋን ብትቀበሏት ምን አለበት? እኔም በግሌ ጃኒን አውቃታለሁ እና እንደዚህ አይነት ማንነት የሌላት ከድህነት ለመውጣት ለፋ ቀና ያለች ብዙ የለፋች ብዙ ጊዜም ድሬ ላይ ተመላልሳ ብዙ ስራዎችን የሰራች ልጅ ናት እና ይቅርታዋን ብትቀበሉላት ትላለች። በተጨማሪ ደግሞ ጂጂኪያን እንግዲህ የማያውቃት የለም። ጂጂኪያ አንዳንዴ በጣም ኦድ የሆኑ ማንነቶች አሏት። የኔ እይታ ነው፣ ይቅርታ አድርጉልኝና አንዳንዴ የምታወራቸው ነገሮች ልክ ናቸው። አንዳንዶቹ ደግሞ ትንሽ ከልክ የሚያልፉ ማለት ቀይ መስመር ታልፋለች እና አሁን ላይ ግን በጃኒ መታሰር ምክንያት የምታወራቸውን ነገሮች አክሴፕት አድርጌያቸዋለሁ። እኔ እንደ ግል ማለት ያው የራሴን ኦፒኒየን ነው የምነግራችሁ። እና እሷ ምንድነው የምትለው? ጂጂኪያ ቤተሰቧን የምትረዳ ልጅ ናት። በቃ ገና ልጅ ናት፣ አጥፍታለች፣ ይቅርታ ጠይቃለች። ስለዚህ ደግሞ ከሷ በላይ ብዙ ያጠፉ ብዙ የኢትዮጵያን ሕዝብ ያባሉ የኢትዮጵያን ሕዝብም የጎዱ ሰዎች አሉ። እነሱ ላይ እርምጃ እንትን ሳይባል ለምን እሷ ላይ ባንዴ እንደዚህ ማስተማርም ከሆነ ያዟት እንዲህ ነው ብላችሁ ምከሯት፣ ይቅርታ እንድትጠይቅ አድርጓት። እሱንም ቀድማ ስላደረገች ምን አለበት ይቅርታዋን ብትቀበሉ። እና ይሄንን መደረጉ ልክ አይደለም።
ከዚህ በላይ በጣም ብዙ የተበላሹ ነገሮች አሉ። እነሱን ማስተካከል ሲገባችሁ ለምን ጃኒን አሰራችኋት ስትል እሷም በራሷ ፔጅ ላይ በላይቭ ምን ብላለች? የድሬዳዋን ከተማ አስተዳደር፣ የድሬዳዋን ህዝቦች፣ የድሬን ወጣቶች በጃኒ ስም ይቅርታ ጠይቃለሁ እና ይቅርታ አድርጉላት። ጃኒ ልክ አይደለም ያለችው ንግግሯ ኢቭን እንደ ወጣትም ብናስብ በሰል ያለችም ልጅ ብትሆን ላይቭ ላይ ምን ይወራል አይወራም የሚለውንም ነገር ማመዛዘን ነበረባት። በቃ ጃኒን በደንብ አውቃታለሁ። ለስድብ የተሰጠች ልጅ አይደለችም። አይሚን ይሄ ተሳዳቢ የሚባሉ አይነት ሰዎች አይደለችም። በጣም አዛኝ፣ ደግ፣ የዋህ፣ የተጎዳ ማየት የማትፈልግ ሰው የማትሳደብ መልካም ልጅ ናትና ባለማወቅ ይሄንን ቃል አውጥታለች ካፏ። ይሄንን መጥፎ ንግግር ተናግራለች። ለዚያም ደግሞ ይቅርታ ጠይቃለች ከአንድም ሁለት ሶስት ጊዜ እና እኔም በተጨማሪ በጃኒ ስም ይቅርታ ጠይቃለሁ እና ይቅርታ አድርጉላት ስትል ጂጂኪያ በራሷ ፔጅ ይቅርታ እንዲደረግላት ሀሳቧን አቅርባለች። ሌላም ደግሞ አለምጽ የምትባል የድሬዳዋ ከተማ ነዋሪ የሆነች ወጣት እኔ ውብ ቆንጅዬ የድሬ ልጅ ነኝ። የምለብሰው ከልጅነት ጀምሮ እስካሁን ድረስ ሺቲ ለባሽ ነኝ። ልጆቼንም ማለብሳቸው ሺቲ ነው። እናቴም ስትለብስ የነበረው ሺቲ ነው። ነገር ግን ጃኒ የተናገረችውን ንግግር ማንነታችንን ስለማይገልጽ በማወቅም ባለማወቅም ለተናገረችው ነገር ትምጣና ከኛ ጋር ፍቅር ምን ማለት እንደሆነ የድሬ ሰዎች ደግሞ ምን አይነት ሰዎች እንደሆኑ ምን አይነት ልጆች እንዳሏት ድሬ እናሳያታለን። በማወቅም ባለማወቅም ስለተናገረች ይቅርታም ስለጠየቀች ይቅርታዋን ተቀብለናታልና ይቅር በሏት ስትል እሷም ለድሬ ወጣቶች ተማጽኖን አቅርባለች። ውድ የዩቲዩብ ቻናል ቤተሰቦች እስካሁን የነበረን ቆይታ ይሄን ይመስላል። ቀጣይ ላይ እንግዲህ ወይም በቀጣይ ቪዲዮ ምን ተፈጥሯል፣ ጃኒስ ምን ደርሶባታል የሚለውን አብረን የምናይ ይሆናል። እስከዚያ ግን ላይክ፣ ሰብስክራይብ እና ሼር ማድረግ አይረሳ። እወዳችኋለሁ።